ልዩ የዜና መጽሔት የኢራን መሪ የአያቶላህ ካሚኒ መገደልና የዓለም ስጋት። ሊታሰብ የማይቻለው ክስተት ተከስቷል። ለግማሽ ክፍለ ዘመን ያህል በቀጠናው ላይ አይበገር የሆነው የቆየው ስርዓት በአንድ ሌሊት በደረሰ ጥቃት መሪውን አጥቷል። የኢራን እስላማዊ ሪፐብሊክ የህልውና ፈተና ተደቅኖበታል። ዛሬ በልዩ ዘገባችን የአያቶላህ አሊ ካሚኒን የ47 ዓመት የስልጣን ጉዞና በ15 ደቂቃ ውስጥ የተጠናቀቀውን ህይወታቸውን እንቃኛለን። በመካከለኛ ምስራቅ ውስጥ በአይናችን ፊት እየተቀያየረ ነው። በቴል አቪቭ ሰማይ ላይ የሚሳኤሎች እሩምታ እየታዩ ነው። በቴል አቪቭ ጎዳናዎች፣ በቴህራ ጎዳናዎች የደስታ መግለጫዎችና የተቃውሞ ድምጾች የተቀላቀሉበት እንቅስቃሴ ይታያል። የዓለም ኢኮኖሚ በከፍተኛ ውጥረት ላይ ነው። ይህ የ30 ደቂቃ ልዩ ዘገባችን ነው። አብዮተኛው መስራች ከ1971 እስከ 1981 ዓመተ ምህረት ከአውሮፓ ስደት እስከ ቴህራን መንበር የሆሚኒ አብዮት። የዛሬውን ከባድ ሁኔታ ለመረዳት በመጀመሪያ ወደ ኋላ መመለስ ያስፈልጋል። በ1971 ዓመተ ምህረት አያቶላህ ሩሆላህ ካሚኒ ከስደት ተመልሰው የዓለምን ፖለቲካ ያናወጠውን አብዮት መሩ። ምዕራባውያንን ይደግፍ የነበረው የንጉስ ሻህን አገዛዝ በመጣል የሃይማኖት መሪዎች ፍጹም የበላይ የሆኑባትን እስላማዊ ሪፐብሊክ መሰረቱ። ሆሚኒ በመሩባቸው 10 ዓመታት በአሜሪካ ኤምባሲዎች ታጋቾች ቀውስና ከኢራቅ ጋር በነበረው የ8 ዓመት ደም አፋሳሽ ጦርነት ውስጥ አልፋለች። 1981 ዓመተ ምህረት ሲያርፉም ስልጣናቸውን ጥቂቶች ብቻ ለሚገምቷቸው እና ለ36 ዓመት ለሚቆዩ ተተኪያቸው አስረክበው አለፉ። ተተኪውና ጥንካሬው ከ1981 እስከ 2018 ዓመተ ምህረት የጥላው ንጉስ አሊ ካሚኒ የ36 ዓመት ጉዞ። በሆሚኒ ምትክ አሊ ካሚኒ መንበሩን ተረከቡ። በመካከለኛ ምስራቅ ረጅም ዘመን በመግዛትም ቀዳሚ ሆኑ። ካሚኒ የኢራንን አብዮታዊ ዘበኛ ወይም የኢራን ሪፐብሊካን ጋርድ ኮርስን በማጠናከር ሀገሪቱን የቀጠናውና የወታደራዊ ኢኮኖሚያዊ ግዙፍ ኃይል አደረጓት። ከሊባኖስ ሄዝቦላ እስከ የመኑ ሁቲ ድረስ ያሉ ታጣቂዎችን በገንዘብና በትጥቅ በመርዳት የመቋቋም ዘንግ ወይም አክስ ኦፍ ሬዚስታንስ የሚባል ኃይለኛ ጥምረትን ፈጠሩ። በሀገር ውስጥ የሚነሱ ተቃውሞዎች በብረት እጅ ሲያዳፍኑ ቢቆዩም የኒውክሌር ፕሮግራማቸው ግን ከምዕራባውያን ጋር ወደማይቀረው የሞት ሽረትና ግጭት አመራቸው። ጥቃቱና ሞት። ወቅታዊው ክስተት ኦፕሬሽን ሮሪንግ ላይን የኢራኑ መሪ ማብቂያ። የካቲት 21 ቀን 2018 ዓመተ ምህረት ከሌሊቱ 9 ሰዓት ከ15 ላይ የአሜሪካና የእስራኤል ጥምር ኃይል በቴህራን ላይ ድንገተኛ ጥቃትን ሰነዘሩ። የኢራን ብሔራዊ ሚዲያ ዛሬ እንዳረጋገጠው የሀገሪቱ የበላይ መሪ አያቶላህ አሊ ካሚኒ በቢሮአቸው ውስጥ በደረሰው ጥቃት ተገደሉ። ይህ ጥቃት የአገሪቱን ከፍተኛ አመራር ሙሉ በሙሉ የበታተነ ሲሆን ኢራን ወዲያውኑ ምላሽ ሰጥታለች። ከ400 በላይ ባላስቲክ ሚሳኤሎችን ወደ ቴል አቪቭ፣ ዱባይና ባህሬን ወደሚገኘው የአሜሪካ ጦር ሰፈር ተኩሳለች። ዓለም በትልቅ የጦር ውጥረት ውስጥ ይገኛል። ቀጣዩ ታፈንታ ኢራን ወዴት? ኢራን የ40 ቀን ብሔራዊ ሀዘን አወጃለች። ስልጣኑን በጊዜያዊነት በፕሬዝዳንት መንሱድ የተመራ ምክር ቤት ተረክቧል። ሆኖም የካሚኒ ልጅ ሙሳፍ ካሚኒ ከአብዮታዊ ዘበኛው ወይም ደግሞ ኢራን ሪፐብሊካን ጋርድ ኮርስ ጋር በመሆን ስልጣኑን ለመረከብ በሚስጥር እየተንቀሳቀሰ መሆኑ ተዘግቧል። የእስላማዊቷ ሪፐብሊክ ስርዓት ይፈርስ ሲሆን ወይስ ይበልጥ ወደ ጽኑ ወታደራዊ አገዛዝ ይለወጣል? የመካከለኛ ምስራቅ ጂኦፖለቲካ ካርታ በ15 ደቂቃ ውስጥ ተቀያይሯል። የካሚኒ ዘመን አብቅቷል። በየሰዓቱ የሚወጡ መረጃዎችን ይዘን እንመለሳለን። ስለ ቆይታችሁ እናመሰግናለን።